ህዝቡን በዳዴ ያስርኩ ይሄው ሃናን በዳዴ ያስጃለው እግዚአብሔር ይስጠኝ አንተ እነሱም እንበረከካሉ ልበ ሩህሩህና ደግ አርቲስት ህይወቷ አልፏል። ታዲያ ለቀብር ማስፈጸሚያና ለቀብር ቦታ የተጠየቀው አነጋጋሪ ገንዘብ ሰውን እያስቆጣ ይገኛል። ሞታ እንኳ አይኔ ብርሃን ለሌሎች ይሁን ስትል ቃል የገባቸው አርቲስቷ ለቀብር ስነ ስርዓቷ የሚሆን የተጠየቀው ገንዘብ በጣም አስቆጥቷል። ሰላም እንዴት ናችሁ? ውድ ቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት ጋብዘናል። አርቲስት ፍሬህይወት ባህሩ ብዙዎቻችን የምንወዳት በተለይ ደግሞ በኮሜዲ ነክ ስራዎቿ በመድረክ ቲያትሮቿ ጥርስ የማታስከድን ብዙዎችን በሳቅ የምታንፈረፍር አነጋገሯ የሚያምርባት እናት እንደሷ ነው ሲሉ ብዙዎች ይገልጿታል። ታዲያ ፍርዬ ብዙዎቻችን በመናቃት በፊልሙም ብቻም ሳይሆን በማህበራዊ ህይወቷም ሳይቀር ሁሉም ሰው ተስማምቶ የሚወዳት ሴት ናት። ከሷ ጋር ፊልም መስራት ይላሉ ባልደረቦቿ ስራ እስከማይመስለን ድረስ ቤታችን የጨዋታና የሳቅ እስከሚሆን ድረስ በደስታ ነበር አብረናት የምንሰራው። ያላት ችሎታ ብቻ አይደለም እንደ ተፈጥሮ ነው የምንቆጥረው። ያላት ተፈጥሮ ራሱ ለፊልም የተሰራና የተዘጋጀ እስከሚመስለን ድረስ የተነገራትን ነገር በስርዓት ስትሰራ ኑሮዋን እየኖረች እንጂ ፊልም እየሰራች አይመስላትም ይሏታል። ታዲያ ይቺ አርቲስት ከትናንቱ ማረፏን ሰምተናል። ታዲያ ካረፈች በኋላ ብዙዎች ከጓደኞቿ አጠገብ እንድታርፍ ሲሉ በቅድስት ስላሴ ቤተክርስቲያን ቀብሯን ለማዘጋጀት ወደዛ ወደዚህ በሚሉበት ጊዜ የሰሙት ነገር በጣም አሳዝኗቸዋል። አንጋፋ አርቲስት ፍሬህይወት ባህሩ በዘላለማዊ እረፍት ለመሸኘት በቅድስት ስላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱት ባለሙያዎችና ባልደረቦቿ እጅግ ከፍተኛ የዋጋ ተመን እንደተጠየቁ ገለጹ። ይህ የተመን ዋጋ ታዲያ በርካቶችን አስቆጥቷል። ሪፖርቱ እንደሚያመለክተው ለአርቲስቷ ባልደረቦች ጎን ለጎን እንድታርፍ ምን ማድረግ እንዳለብን ተጠይቀን የነበር ቢሆንም የተጠየቀው ገንዘብ ታዲያ ይህ ነው ሲሉ ሪፖርታቸውን ነግረውናል። ፎካ የተሰኘው ወይም ፉቴጅ አካባቢ ከሆነ 120 ሺህ ብር የሚያስፈልግና የቤተክርስቲያን አባልነት የሚያረጋግጥ መታወቂያ እንድናቀርብ ተጠየቅን። ግቢ ውስጥ መሬት ላይ ከሆነ ደግሞ 500 ሺህ ብር ወይም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይህ በብፁዕ ወቅዱስ ፓትርያርኩ ፍቃድ መሆኑን እንዲህ ነው ሲሉ ገልጸውልናል። ሪፖርቱን ያቀረቡት አቶ ቴዎድሮስ ካሳ እንደገለጹት ቅድስት ስላሴ ግቢ ውስጥ የቀብር ቦታ እንደሌለ የተቸገሩ ሲሆን ቦታው ላይ ጎረቤት በዓለ ወልድ ቤተክርስቲያን በመኖሩ ከፍለውም ከክፍያው እዛው አካባቢ እንዲቀበር መኪናና የቀብር ማስፈጸሚያና መኪናም ጭምር እንደሚያቀርቡላቸው ነግረዋቸዋል። ሪፖርቱን ያቀረቡት ወገን አርቲስት ፍሬህይወት ባህሩ ቤተክርስቲያኗን በሙያዋ አስተዋጽኦ አገልግላለች ሲሉ በገንዘብ ምክንያት ይህን ያህል መመዘኗ ተገቢ አለመሆኑ አንድ አርቲስት ለመቀበር ሲል ይሄን ሁሉ ነገር መክፈሉ ትክክል አይደለም። በተለይ ደግሞ አርቲስቷ ካደረገችው አንፃር ህዝቡም ብዙዎቹ አርቲስቶች እዛው እንደመቀበራቸው ከጓደኞቿ አጠገብ እንድታርፍ ነገሮች ቢመቻቹ ሲሉ እየተናገሩ ነው። ታዲያ ለአርቲስቷን ብቻም ሳይሆን አንድ ቤተክርስቲያን ውስጥ አንድን ሰው ለመቅበር ከግማሽ ሚሊዮን ብር በላይ መጠየቁ ተገቢ አይደለም። ምክንያቱም በህይወት ያለው ሰው እሱን ለመክፈል ሊቸገርና የሰውየውንም ወይም የሟቹን ንግግር ሊያፈርስ ይችላል። ታዲያ ጓደኞቿና ባልደረቦቿ የሆናችሁ ይህን ነገር ከተቻለ በማዋጣት አሊያም ደግሞ ቤተክርስቲያኒቷ ለቦታው ያስቀመጠችውን ገንዘብ ቅናሽ እንዲደረግ በማድረግ ብዙ አርቲስቶች በተቀበሩበት ከጓደኞቿ አጠገብ እንድታርፍ ብታመቻቹ ደስ ይላል። እኛም በርግጥ ይህንን ስንሰማ ብዙ ደስ አላለንም። ምክንያቱም በቀብር ሰዓትና በሐዘን ሰዓት ለአርቲስቷ ጎን ከመቆም በላይ ይህን ያክል ገንዘብ መጠየቁ ነገ ማንኛውም ተራ ሰው እንኳን ቢሞት ከዚህ በላይ ገንዘብ ሊጠይቁ ስለሚችሉ ቦታው የቤተክርስቲያን እንደመሆኑ ቤተክርስቲያኒቷ ይህን ነገር አይታ ምላሽ እንድትሰጥ በአክብሮት እንጠይቃለን። ወደ አርቲስቷ ስንመለስ አርቲስቷ ፍሬህይወት ታዲያ በርከት ያሉ ስራዎቹን ወይም ደግሞ ፊልሞቿና የመድረክ ስራዎቿ
እስካሁን ድረስ በህዝቡ ዘንድ የተወደዱ ናቸው። የአርቲስቷን ደግሞ ሌላ በጎ ስራ እንንገራችሁ። በህይወት ሳለች ስታይበት ብዙ ስራዎችን ስትሰራበት የነበረውን አይኗን ለአይን ባንክ መለገሷን አሳውቃለች። ምክንያቱም ከዚህ በፊትም ብዙ ጓደኞቿ ይሄን ነገር ያደረጉትና እንዲያደርጉትም ስታበረታታ የነበረች እንደመሆኗ ስሞት እኔም አይኔ ለሁለት ሰዎች ተሰጥቶ ሁለት ሰዎችን ሞቼ እንኳ ዳግም ህይወት እንደሆናቸው ስትልም ተናግራ ነበር። በዚህም የተነሳ ታዲያ በቤተሰቦቿ ሙሉ ፍቃድ ሁለቱንም አይኖቿን ለደም ባንክ ለግሳለች። ታዲያ ይቺ ልበቀን የሆነች ሴት እግዚአብሔር ልቧን አይቶ ከደጋጎቹ ጎን እንዲያስቀምጣት ተስፋ መንግስተ ሰማያትንም እንዲያወርሳት እንመኝላታለን። ጓደኞቿ ሲያለቅሱ ለተመለከታቸው በጣም ያሳዝናል። ምክንያቱም ኢቭን ቀጠሮ እንኳን ነበረኝ ስትልም አንዷ ጓደኛዋ ተናግራለች። በወጣንበት የምንቀር ብዙዎቻችን ናቸው። አንዳንዴ በአደጋ አንዳንዴ ደግሞ ልክ እንደ ፍሬ ድንገት ቤታችሁ ቁጭ ብላችሁ ውይ ብርድ አለኝ እስቲ ልተኛ ባላችሁበትም ሄዳችሁ ትቀራላችሁ። ህይወት ምን እንደደገሰችልን አናውቅም። ብዙ ጊዜ ወጣቶች፣ ትልልቆች ሁሉንም የማይመርጠው በየትኛውም የዕድሜ ክልል የሚመጣው ሞት ሁሌም ከፊታችን ነው። ታዲያኛ እንደ ማንኛውም ሰው ሟቾች መሆናችንን አለመርሳት፣ አሁን ያለንበትን ስራ አጥብቀን መስራት፣ አካባቢያችን ላለው ሰው ሁሉ መልካምነትን ማጋራት፣ በእኛ ሰዎች እንዳያለቅሱብን እኛም ደግሞ ሰዎች ቢያስለቅሱን ቂም ይዘን ኃጢአት ውስጥ እንዳንገባ ለበቀል እንዳንነሳሳ ልባችን የተረጋጋ እንዲሆን አደራ እንላለን። ህይወት መቼ ሰታን መቼ እንደምትነጥቀን አናውቅም። ህይወትም እንኳን በአርቲስቶች ሆኖ ሁሉ ጊዜ እየሰማ ነው ወይ እከሌ ሞተ ሲባል አዲስ ይሆንብናል እንጂ በየሰፈራችንና በየጎረቤቶቻችን በየቀኑ በርከት ያሉ ሰዎች ህይወታቸው ያልፋል። ታዲያ ሁላችንም ህይወታችን ሲያልፍ ልክ እንደ ፍሬ መልካምና በጎ ስራዎችን እየሰራን ለሌሎች በህይወት ላሉ ሰዎች ብርሃን መሆን መቻል በጣም መታደል ነው። ፍሬ ህይወት እንግዲህ ካለፈች በኋላ ሁሉም የየጓዳውን እሷ ብዙ ነገር ያደረገችልንን እንዲህ ነው ያሉ እየተናገሩ ነው። እናታችን ናት፣ ሰብሳቢያችን ናት። እንኳን ለራሷ ልጆች ቀርቶ ለሁሉም እንደ እናት ነው ያኖረችን። ሳቋና ፈገግቷ ለሁላችንም ነው። ፊቷ ሁላችንም ላይ ጠቁሮብን አያውቅም። ስራዋን የምትወድ ብርቱ ሴት ናት። ቤቷን፣ ልጆቿን የምታከብር፣ ከጎረቤቶቿ ጋር ያላት ነገር የሚያስቀና፣ ሁሉም በአንድ ላይ ተስማምቶ የሚወዳት፣ የሰፈራችን ድምቀት፣ የቤታችን ድምቀት፣ ሁሉ ነገራችን ናት። ፍሬ ቤት መጣሽ ሲባል ማንም ዝም አይልም። ሁላችንም ጥርሳችን እንደተከፈተ ነው። ቤት ውስጥ የምታሳየን አክትም ሆነ ንግግር ሳቅን ያጭራል። እንኳን በፊልሙ አይታችኋት ቀርቶ ህይወቷ ሁሉ ኮሜዲ የሆነ ለሁላችንም ደስታ የምትሆን ለራሷ ያልኖረች ለሁሉም ለቤተሰቡ ደስታ የኖረች የራሷን አግዱላ የሌላን የምትሞላ አይነት ሴት ናት። ታዲያ በዚህ ጊዜ እንዲህ አይነት ሰውን ማጣት ከባድ ነው። በተለይ ደግሞ የቤተሰብ አባል ለሆኑ ሰዎች ይከብዳል። እንዲህ የራሱን አግዱሎ የሰውን የሚሞላ ሰው ማግኘት ከባድ ነው። አርቲስት ፍሬ ህይወትን እኛ እንኳ በቴሌቪዥን መስኮት ካየናት ጊዜ በኋላ እንወዳታለን። በፊልሙ ፖስተር ላይ እሷለች ከተባለ ሁላችንም በደስታ ነው የምናያት። ምክንያቱም በየንግግር መሃል ጣል የምታደርጋቸው ንግግሮች ትልቁም ትንሹም ህፃኑም ሁሉም እኩል የሚወደውና የሚያስቅ ነገር ነው። በተለይ ደግሞ ከእድሜዋ አንጻር የምታናገራቸው ንግግሮች የድሮ አራዳ የሚባለውን በደንብ የምታሳየን ስለሆነች ሁላችንም እንወዳታለን። እናም ውድ ተመልካቾቻችን ለአርቲስት ፍሬ ህይወት የተሰማችውን ጥልቅ ሐዘን በኮሜንት ስር እየገለጻችሁልን እኛ ለዛሬ ይሄንን ብለናል። ሰላም እንድትቆዩን በአክብሮት ጋብዘናችኋል። ቻው ያ ያ ዞላ ያ ያ ያ ያ ዞላ ያ ያ